ሰላም እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የስሲ ቻናል ተከታታዮች እንደምን አላችሁልኝ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ መጥቻለሁ። ዛሬ የመጣሁት ማለት ነው እንኳን አደረሳችሁ ለዐቢይ ጾም 5ኛው ሳምንት ደብረ ዘይት እንኳን አደረሳችሁ እያልኩ ደብረ ዘይት ማለት ምን ማለት ነው የሚለው ማለት ነው አቀርባለሁ። ደብረ ዘይት የዓለሙም ፍጻሜ ምልክቱ ምንድን ነው? ማቴዎስ 24 ቁጥር 3 በዐቢይ ጾም ውስጥን ካሉት ሳምንታት ደብረ ዘይትን 5ኛው ሳምንት ላይ ይውላል። ደብረ ዘይትን ትርጉሙ የወይራ ዛፍ ተራራ ማለት ሲሆን ይህም ጌታችን ኢየሱስ ክርስቶስ በኢየሩሳሌም በሚገኘው በደብረ ዘይትን ተራራ ቅዱሳንን ሐዋርያትን የዓለሙ ፍጻሜ ምልክቱ ምንድን ነው? ማቴዎስ ምዕራፍ 24 ቁጥር 3 ብለው ጠይቁት። እርሱም የማይቀረውን የዓለም ፍጻሜ አስቀድመው የሚፈጸሙ ምልክቶችን አስረድቷቸዋል። ቤተ ክርስቲያንንም ይህንን በደብረ ዘይትን ሳምንት ታስበዋለች። ለምእመናን ከዘመኑ ሁኔታ አንጻር በመጻሕፍትን የተጠቀሱትን የትንቢትን ምልክቶች ከተግባራዊ ዓለምን ክንዋኔዎችን አንጻር በማገናዘብ ታስተምራለች። በመሆን በቤተ ክርስቲያናችን በደብረ ዘይትን ሳምንትን ምጽአትን አስመልክቶ የሚነገረው ምስጢራትን እጅግ ሰፊ ናቸው። ነገር ግን በዚህን ጽሑፍም በመጠኑ የምናየው ከቅዱሳት መጻሕፍትን አንጻር በዓለም እየተከሰቱ ካሉ ወቅታዊ ምልክቶች ጋራ በማገናዘብ ይሆናል። የሰው ልጅ ከስነ ፍጥረትን መነሻ ጀምሮ ስለ ራሱ መጨረሻ፣ ስለ ዓለም ፍጻሜ ምንነትን ማወቅ እንደሚሻ ቅዱሳትን መጻሕፍትን ያስረዳሉና። ከእነዚህም በተለይም ቤተክርስቲያንን በደብረ ዘይትን ዕለትን የሚታስተምረው ቅዱሳን ሐዋርያትን የዓለሙ ፍጻሜስን ምልክቱ ምንድን ነው? ማቴዎስ ምዕራፍ 24 ቁጥር 3 በማለት የጠየቁትን ጥያቄ ቅድሚያ ይሰጠዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን ለሐዋርያትን ከመለሰላቸው ዋናው ቀዳማዊ የምጽአቱ ምልክት የሐዋርያው መሲሕን መምጣትን ነው። ሐሳዊ መሲሕን ማለት በቀጥታ ትርጉሙ ሐሰተኛ የሆነ በስሙ ማለትም በክርስቶስን በአምላክ ስም የሚመጣ የክርስቶስን ተቃዋሚ ማለት ነው። ትርጉሙን አስፍቶን ስናየው ደግሞ ከሃይማኖትን ጋራ ተያያዥ የሆኑና ያልሆኑ በዓለም እየተካሄዱ ያሉ ሐሰተኛ ጉዳዮችን የጥፋትን መንገዶችን ያጠቃላል። የሐሳዊ መሲሕን የጥፋትም ስራዎችን ሳያውቁም ሆኖ በተለይ ሆኖ ብለው በዓለማውያንን በክፉ መናፍስትን ተከታዮች እየተፈለሰፉ በሚከሰቱ ሁኔታዎች የሚካሄዱ ናቸው። ከእግዚአብሔር የተገኙ የሃይማኖትን የስነ ተፈጥሮ የጋብቻና የመሳሰሉ ድንባሮችን ማፍለስን ዓላማ ያደረጉ እንዲሁም መንፈሳዊ ባህልን፣ ሰብአዊ ክብርና የዕድሜን የቅድመ ተከተልን ትስስርና ክብር እንዲጠፋ የሚሰሩ ሁሉ
ከሐሳው መሲህ መደብና ከዓለምን ፍጻሜ ምልክቶች አንጻር የሚታዩ ናቸው። በዝርዝር ለማየት የሚከተሉት ነጥቦች እንመለከት። አንደኛ፣ የሃይማኖት ድንበርን ማፍለስ። አባቶችህ ያኖሩትን የሰሩትን የቀድሞውን የድንበርን ምልክትን አታፍልስ። ምሳሌ 24 ምዕራፍ 28 ቁጥር 23 እስከ 10 ያፈጸሙ ሰዎችን የእግዚአብሔርን ማንነት እንዳያውቁ ከማድረግን ይጀምራል። ከዚህም አንድ ሐሳው መሲህ በእግዚአብሔር ስም በተለያየ ሁኔታ መንገድ መገለጥ ነው። እስመ ብዙኃን ይመጽኡ በስመየ እንዘ ይብሉ እነ ውእቱ ክርስቶስን፣ እኔ ክርስቶስ ነኝ እያሉ ብዙ ሰዎችን በእኔ ስም ይነሳሉና። ማቴዎስ ምዕራፍ 24 ቁጥር 5። ይህም እንደ መድኃኒታችን ኢየሱስ ክርስቶስ ትምህርትና የቅዱሳን ሐዋርያት ስብከትን መሰረት ከክርስቶስን ወደ ሰማይ ማረጉ በኋላ የሚመጣ ክርስቶስ የእግዚአብሔር የባሕርይ ልጅ ነው ብሎ የማይሰብክ ሁሉ፣ ሌላ አምላክን የሚሰብክ ሁሉ ወደቡ ከሐሳው መሲህ ትምህርትን ይመደባል። በመሆኑም ከዚህም በፊትን ያለፉ አምላክ ነን ብለው የተነሱ እንደ ቴዎዳስ ዘጊዴዎጽና ይሁዳ ዘገሊላ የሐዋርያ ሥራ ምዕራፍ 5 ቁጥር 36 እስከ 37 የሚሰሉ ሁሉ የዚያን በኋላ በየጊዜው የተነሱና በዚህም ወቅት የዋሁን ሕዝብን ኢየሱስ ነኝ፣ ኢየሱስ በእኛ ዘንድ አለ እያሉ የሚያጨበረብሩ ሁሉ ሐሳውያን መሲሖች ናቸው። ከዚህም ሌላ ክርስቶስን ከአብ የሚያሳንሱ ሎቱ ስብሐቱ ነቢይ ነው ብለው የሚያምኑ በመናፍስትን አሰራር የሚጠነቀሉ በማቴሪያሊስትን ቁሳውያን ወይም በኢቮሉሽን በዝግመተ ለውጥ ትምህርትን አምነው አምላክ የለም የሚሉ ሁሉ ወዘተ የሐሳውያን መሲሕ አካላት ናቸው። ቅዱስ ዮሐንስ በመልእክቱ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስን ተቃዋሚው መንፈስ ነው። ይህንም እንደማመጣ ሰምታችኋል። አሁንም እንኳ በዓለም አለ። አንደኛ ዮሐንስ ምዕራፍ 4 ቁጥር 3 በማለት ይመሰክርባቸዋል። ቅዱስ ዮሐንስ አሁንም በመልእክቱ ልጆቼ ሆይ መጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ ይመጣል ዘንድን እንደ ሰማችሁ አሁንም እንኳ ብዙዎች የክርስቶስን ተቃዋሞችን ተነስተዋል። ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። አንደኛ ዮሐንስ ምዕራፍ 2 ቁጥር 18
ይላልና። ከዚህም የምንረዳው የክርስቶስን ተቃዋሚ መምጣትን የምጽአትን ጊዜው መቃረብ ምልክት መሆኑ የማይሻማ ሐሳብ ያደርገዋል። በተጨማሪም የምጽአትን መቅረብ የሚያመለክቱ ስለ ሐዋርያዊ መስህን እና ከእርሱም ጋራ ተያያዥ ስለሆኑ ወቅታዊ ጉዳዮችን ተዛማጅ የሆኑትንም የሚከተሉትን ትንቢቶችን እንመለከት። ከዚህ ቀጥሎ ይቀጥላል ማለት ነው። ከዚህ ያው የዛሬ ይዤ የመጣሁት ይሄ ይመስላል ማለት ነው። እህቶቼ ወንድሞቼ በጥሞና ተከታተሉኝ ዘንድ በትህትና እጠይቃለሁ። እስከ መጨረሻ ቪዲዮ ሰምታችሁ ማለት ነው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበራቱኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።